እንደኔ ከድሃ ቤተሰብ ከሚድል ክላስ ቤተሰብ ከመጣ ይሄን ስማ። አንደኛ ዛሬ ሙዴ አይደለም፣ መስራት አልፈልግም፣ አልተመቸኝም ማለት አትችልም። ድህነት አናት ላይ እየጨፈረብህ ዛሬ አልተመቸኝም የሚባል ነገር የለም። ትላንትም ዛሬም ከነገ ወዲያም ያንተ ኃላፊነት መስራት ነው፣ ትሰራለህ። ሁለተኛ ችግርና ሽሮ በቀላሉ አይፋቱም። ስለዚህ በየዕለቱ 10 እጥፍ ጠንከር፣ በየዕለቱ 10 እጥፍ ስራ። ባልሰራስ የምትል ከሆነ you'll find out ታገኘዋለህ። ሶስተኛ ያንተ ኃላፊነት አንተንና ቤተሰብህን ከድህነት ማውጣት ነው። ከባድ ሚሽን ላይ ነህ። ታዲያ ብንሰራ አይሻልም ብራዘር? እንዳንተ በችግር የተፈተነ በጥረት በታገዘ ስኬት ባለጸጋ የሚሆን ሰው ከቤተሰቡ አልፎ ለሀገር ይተርፋልና ደስ ይበል። እነዚህ በየዕለቱ ለራሴ የምነግራቸው መልእክቶች ናቸው። እናንተም ከተመቻችሁ ተጠቀሟቸው። ፒስ